ነበረው የፋኖን ትግል በተመለከተ ስለ ኢትዮጵያ ሲወራ ስለ አማራ ትግል ማውራት የማይቻልበት ደረጃ ላይ መደረሱን ያሳየንበት በበርካታ ተቋማት አሉ የሚባሉ ዓለም አቀፍ ተቋማት የወጡ ዝርዝር ዘገባዎችም ፋኖን በተመለከተ ያወጧቸው ነገሮች ዛሬ በጣም የሚደንቁ ሆነው ተመልክቻቸዋለሁ። ከዛ በፊት ሰሞኑን ወለጋ ላይ የጀነራሉን መገደል ተከትሎ አንሙት በርካታ ሁኔታዎች እንደሚመጡ ስናነሳ ነበር እንደምታስታውሰውና ዛሬ እየደረሱን ያሉ ነገሮች ምንድናቸው? ኦኤልኤ በስፋት ወለጋ ላይ እንቅስቃሴ አድርጓል። በርካታ ወረዳዎችን መቆጣጠሩን ሰምተናል ዛሬ። ከዛ ባሻገር አስገራሚ ነገር የሆነው 6 የአማራ ተወላጅ ወታደሮች ተረሽነው አስከሬናቸው እንደዚሁ እንዲጣል መደረጉንም ሰምተናል። ከዛ ባሻገር በርካታ ወታደሮች የአማራ ተወላጅ የሆኑ ወታደሮች ከመከላከያው ከርተው ማምለጣቸውና እንደዚሁም እየተፈለጉ እንዳሉ በርካታ በሻምበል የሚመራ ጦር كبرات سمعتي تخاتلتي وارسا ميديا كمزي أقدمكم تريوا زلهم أب كل الأوروميا أب كل أمحارة زوهاد زمثل ناي مقعزيا مقرات ويدما دو موبال أواج تأويج له سرعت بالسجنة أبتي ناي تواسو مدرخو ويدما ناي مريج تواسوتات አቶኪሩ ይሰርሐሎ እዚ ናይ ተዋስኦ መድረኻት እዚ ብውድብ ሕብራት ሃገራት ንበሎ ብበዓል ኣሜሪካን ውድብ ብኢሮጳዊ ሕብረትን ተቐባልነት ዘይረኸበ ከም መምዘኒ መብዛሕትኡ 95 ሚእታዊት ክልል ኣምሓራ ብፋኖ እቲ ዝበዝሕ ክልል ኦሮሚያ ብኦነግ ብዓብዩ ሙሉእ ትግራይ ድማ ኣብ ትሕቲ ቁፅፅር ናይ ተጋሩ ፌደራል ዝበሃል ምቁፅፃር ዘይብሉን ምርጫ ዘይግበረሉን ኣጋጣሚ ملأت زي بلون موسرته هجروا وكلنا خلوا زي كل تعذبتنا ينسدد زبل زينا أبسم على زلوان اتنا يتواصلوا من رجوع برين دبل خلوا سفيح متقعتي كفانو بولو بوجام بخلوتن يكاد على تينا ولو تمالخ كادو علو لمون كتسيل له لومين أبعرّي عبون كالن أبيلو لحمو مهلاو تمتقعتن ده سفحي خير مهلاو نيزنا جرزلو زي كم زيلو ندحلو خلوا እቲ ናይ መጓዓዝያ ደው ምባል ካብ ኣፎም ክሰምዕዎ ኢኹም ንስፍሕ ዝበለ ከባቢታት ደው ኢሉ ምህላው ክልል ኣምሓራ ኦነግ እውን ነቲ ናይ ክልል ኣምሓራ ተኸቲሉ ናይ 5 መዓልቲ ናይ ደው ምባል መጓዓዝያ ኣዋጅ ኣውጁ ምህላው እቲ ምርጫ ከመይ ክካየድ እንታይ ገብር ስርዓት ብልፅግና ከመይ ይገጥሞ ኣለዉ እቶም ተቃወምትን ብረት ኣልዒሎም ዝቃወሙ ዘለውን ብሓባር ክንሪኦ ኢና እሞ ሰናይ ፅናሐት ይግበረልና ሸር ላይክ ሳብስክራይብ ናባኻትኩም لايك جيركم جمروا تا أركبي تيفي تقول دما أبزل لينكي كسداء خبرات سمعتي سابسكرايب جبروا إخوم እንዳመለጠ ነው መረጃዎች ሲደርሱን የነበረው አንሙት ከዚህ ጋር ተያይዞ በጣም ከፍተኛ ውጥረት አለ በወለጋ በተለይ ደግሞ በአገዛዙ ሰራዊት በኩል ያለ መተማመን ሁኔታው በከፍተኛ ደረጃ ጨምሯል እርስ በርስ ሊታኮሱ ይችላሉ የሚል ነገር በከፍተኛ ደረጃ ይሏል ብሔር ተኮር የሆኑ ጥቃቶች ተጠናክረዋል ከዚህ በፊት እንዳልነው የዚህ የጀነራል ግድያ በዋናነት በጦሩ ላይ የሚያመጣውን አደጋ ስናነሳ ነበር የነበረው ምን አይነት ስጋት ይዞ ሊመጣ እንደሚችል ተናግረን ነበር እንደገመትነው ማንሙት በዛው ልክ አገዛዙ ከፍተኛ የሆነ የእርስ በርስ አለመተማመን ውስጥ እንደገባ ወታደሩ እየሰማን ያለነውና እንደው በዚህ ላይ የምታክልልን ነገር ካለ ጥሩ ነው ሌላው ደግሞ የሚሆነው በተለይ ከመንገድ ጋር ተያይዞ እንደዚሁ የጅቡቲ አዋሽ አዲስ አበባ መንገድ መዘጋቱን እየሰማን ያለነው ዛሬ ቀን ላይ ከ7 ሰዓት ጀምሮ እንደዚሁ የተለያዩ ኃይሎች በመንገዱ ላይ መታየታቸውን ተከትሎ በርካታ የመንገድ መስተጓጎል ወይንም ደግሞ የትራንስፖርት እንቅስቃሴ መስተጓጎል እንዳጋጠመን የሰማነው ይሄ ዘገባ እስከተሰራበት ጊዜ ድረስ አንሙት መንገድ ማስከፈት እንዳልተቻለ ሰምተናል በሌላ በኩል ከአማራ ክልል የሚወጡ መንገዶች አዋሳኝ መንገዶች ሙሉ ክልሉን የሚያገናኙ ክልሉን ከአዲስ አበባና ከሌሎች ክፍለ ሀገራት ጋር የሚያገናኙ መንገዶችም ተዘግተው መዋላቸውን በዚህም ከፍተኛ የሆነ የትራንስፖርት መስተጓጎል እንደነበረ ተመልክተናል ይሄንንም ዋዜማ ሬዲዮን ጨምሮ በርካታ ሚዲያዎችም ጭምር ዘግበውታልና እነዚህን እናነሳና ከዛ በኋላ ወደ ዘመቻ አንሻ ሳይድ እናልፋለን አንሙት አዲስ አበባ እንዲሁም በክልሉ ከተሞች መካከል የሚደረጉ ተሽከርካሪ ጉዞዎች ከፍተኛ መስተጓጎል እንደገጠማቸው ዋዜማ ሰምታለች ነው የሚለው ለአብነትም ከጎንደርና ጎጃም ዞኖች በኦሮሚያ ክልል ሰሜን ሸዋ ዞን በኩል ወደ አዲስ አበባ የሚደረጉ ጉዞዎች ከፍተኛ ደረጃ እንደተስተጓጎሉ ሰምተናል ጎርጎራ ከጎንደር ከተማ ወደ ደባርቅ ባህር ዳር ጎርጎራ መተማ እንዲሁም ዳንሻ
በተሽከርካሪዎች የሚደረጉ ጉዞዎች መስተጓጎል እንደገጠማቸው ምንጮቻችን አረጋግጠውልናል ይላል። ከባህር ዳር ከተማ ወደ ደብረ ማርቆስ፣ አዴት፣ መራዊ፣ ቡሬ እንዲሁም ሞጣ ከተሞች የሚደረጉ ተሽከርካሪ ጉዞዎች በተመሳሳይ መስተጓጎላቸው ምንጮቻችን ገልጸውልናል ነው የሚለው። ሆኖም በከተሞች ውስጥ ታክሲዎችና ባለሶስት እግር ተሽከርካሪዎች አገልግሎት አንዳንድ ቦታዎች ላይ እንዳልተቋረጠም ሰምተናል። ዛሬ በሁሉም አቅጣጫ የሁለተኛ ቀኑን የያዘው የዘመቻ አንሻ ሰይድ ውጊያ ቀጥሎ ነው የዋለው። ክቡራት ሰማዕቲ እቲ መጓዓዝያ አስማት ናይቲ ቦታታት ብጭቡጥ ኣነ እዝን ኢለኳ ክፈልጦ እንተዘይከኣልኩ ብሓፈሻ ግን ካብ ኣዲስ ኣበባ ናብ በዓል ጎንደር ናብ ዝተፈላለዩ ቦታታት ክኸዱ ዝኽእሉ ዓበይቲ ፅርግያታት ተዓፅዮም ከም ዝወዓሉ ብዓብዩ ኣዲስ ኣበባ ጅቡቲ መስመር ተበቲኹ ከም ዝወዓለ ብመሰረት ናይቲ ኣዋጅ ፋኖ ዝገበርዎ ደው ኢሉ ምህላው ብግብሪ ካብ ምንጭታትና ኣረጋጊፅናዮ እዩ ዝብል ዘሎ እዚ ጋዜጠኛ ፋኖ ኣብ ኩሉ ክልል ኣምሓራ ምስ ካልእ ዝራኸቡ ብዓብዩ ዝኾነ ናይ ምንቅስቃስ ክገብር ሓላፍነቱ ምዃኑ ኣፈራሪሖምን ነጊሮምን እዮም ማለት እዩ። ነዚ ብግብሪ እቲ ህዝቢ ተቐቢልዎ ኣብ ተግባር ውዒሉ ኣብ ክልል ኣምሓራ ናይ ምንቅስቃስ ዓበይቲ መኪናን ካልኦትን ብፍላይ ካብ ዓበይቲ ከተማታት ናብ ካልእ ዓበይቲ ከተማታት ዝግበር ምንቅስቃስ ደው ክብል ከም ዘለዎ ብትርጉም ተርጉሞም ውዒሎም ኣለዉ። በዚ መንፅር ኣዲስ ኣበባ ጅቡቲ ደው ኢሉ ማለት ክሳብ ክንደይ ቁጠባዊ ክሳራ ኣብ ርእሲ ኢትዮጵያን ካልእን ይወርድ ርዱእ ይመስለኒ። ስለዚ ሓይሊ ፋኖ ነቲ መጥቃዕቲ ብኩሉ ግንባራት ትማሊ ፀብፀባታ የምፅዎን ነይሮም ሕጂ እውን ገለገለ ስለዝነውሐ ከምፅኦ ኣይከኣልኩን። ብሓፈሻ ግን ትዘሎ ስእሊ ክቡና እዮም። ንቀደም በተለይ ደብረ ብርሃን ግንባር ላይ ደብረ ብርሃን ዙሪያ በጣም ከፍተኛ ድል መመዝገቡን የተመለከተ መረጃ አግኝተናል። የተላከልን መረጃ እንደሚያሳየው ከ3 መኪና በላይ ያገዛዙ ኃይል መደምሰሱን የሚያሳይ ነው። የደብረ ብርሃን ሆስፒታል በከፍተኛ ደረጃ በቁስለኞች ተጠቅልቆ እንደነበረ የሚያሳይ መረጃም ነው የተላከልን። እንግዲህ ከማለዳ 11 ሰዓት ጀምሮ የአየር ወለድና የኮማንዶ አባላት ጭምር የተሳተፉበት የተጠናከረ ውጊያ ሲካሄድ ነው የነበረው። በተጉለት ቀጠና ደብረ ብርሃን ከተማ ጣይቱ ክፍለ ከተማ እዛው ደብረ ብርሃን ከተማ ውስጥ ነው በነገራችን ላይ ውጊያ ሲካሄድ የነበረው። ደብረ ብርሃን ከተማውና ዙሪያው ላይ ነው። የከተማው ክፍለ ከተማ ውስጥ ተገብቶ ጭምር ጣይቱ የሚሉት ክፍለ ከተማ ውስጥ ተገብቶ ጭምር ውጊያ ሲካሄድ እንደነበረ ለምሳሌ በከተማው ዙሪያ በመሃል አምባና አዲስ ጊዜ አካባቢዎች ጭምር ድሮንም መድፍም ዙ23ም ዲሽቃም ከአገዛዙ ኃይል በኩል ተጠምዶ ከፍተኛ ውጊያ ሲካሄድ እንደነበረ ኩራት አዋት ከምዚ ተሰምዕዎ ዘለኹም ኣብ ደብረ ብርሃን ኣብ ውሽጢ ከተማ ክፍለ ከተማ ዝብሎ ዘሎ ገለ ክፋል ናይ ሓደ ከተማ ማለት እዩ። ኣብቲ ከባቢኡን ኣዝዩ ሓያል ኩናት ከም ዝወዓለ እዩ ዝነግር ዘሎ። ናብኡ ቢሉ ከም ዝለሓመ በዚ ብዝበዓል ራያ ቆቦ እውን ኣዝዩ ዓብዪ ኩናት ውዒሉ ምህላዊ እዮም ዝነገር ዘሎ። ብሓፈሻ ስርዓት ብልፅግና ኣብ ፈቐድኡ ይድከር ከም ዘሎን ሰራዊቱ ኣብ ዝዓረዶ ዘይውዕለሉ ከምቲ ተፀበነ ኣይኮነን ክብሉ ዝገለፅሉ ኣጋጣሚ እውን እዩ ነይሩ ማለት እዩ። ስለዚ ስርዓት ብልፅግና ዓቕሚ ዝበሃል ዘይብሉ ኮንድኾን ነቲ ምርጫ ንይምሰል ይገብር ንገለ ህዝቢ ኢትዮጵያ ከታልል ዝኽእል ስራሕ ክሰርሕ ይኽእል ኢሉ ዝዓየዮ ወይ ድማ ድራማ ዝገብረሉ ዘሎ ምርጫ እምበር ብኩሉ መንገዲ ተኽእሎታት ከም ዘየለ ደጋጊሞም ዝገልፅዎ ዘለው ሐቂ የዋለው። ስለዚህ በምስራቅ አማራ ቀጠናም የሚኒሊክ በተለያዩ ግንባሮች ላይ በጣም ሰፋፊ ውጊያዎችን ሲያደርጉ ነው የዋሉት። በጣም በርካታ ድሎች መመዝገባቸውን ድል ማግኘታቸውን የሚያሳዩ መረጃዎች ሲልኩልን ነው የዋሉት። በተለይ ግን ትልቅ ትርጉም ያለው የዚህ ዘመቻ እንግዲህ አጠቃላይ የአፋብን ወታደራዊ ካውንስል ወታደራዊ ምክር ቤት ነው ይህንን ዘመቻ ያወጀው። ስለዚህ ይሄ ዘመቻ በአፋብን ወታደራዊ ምክር ቤት የታወጀ እንደመሆኑ በሁሉም እዞች፣ በሁሉም ክፍለ ጦሮች፣ በሁሉም ኮሮች እስከታች ያሉ አሃዶች ድረስ ተፈጻሚ እንደሚሆን የሚጠበቅ ነው። ስለዚህ ዘመቻ አንሻ ሰይድ በሚል እየተካሄደ ያለው ውጊያ በከፍተኛ ደረጃ የቀጠለ መሆኑን የሚያሳይ ነው። በተለይ ሸዋ ላይ በየቀጠናው ያለ ፋኖ ተግባራዊ የሚያደርገው ነው። አንድ ቀጠና ላይ ተከፍቶ ወይም አንድ ቀጠና ላይ ይፈጸም ተብሎ ሌላ ቀጠና ላይ ክፍት የሚሆንበት ወይም ከዚህ ቀደም
አፋብን ከመመስረቱ በፊት እንደነበረው አፋብሃ ሲያዝ አፋህድ ዝም ይል እንደነበረው ወይም መልእክት ደርሶናልና እሱን ሰምተን እንመለስ። መልካም ሰላም ጤና ይስጥልን። ፋኖ አስረስ ነኝ። እንዴት አላችሁ? ያው ዛሬ ግንቦት 21 ቀን 2018 ዓመተ ምህረት ነው። የአማራ ፋኖ ብሔራዊ ንቅናቄ ለህዝብ ደህንነት ሲባል ከዛሬ ግንቦት 21 2018 ዓመተ ምህረት ጀምሮ በሁሉም አካባቢ የሚደረጉ የትራፊክ እንቅስቃሴዎች ዝግ እንዲሆኑ ማሳሰቢያ የጥንቃቄ መመሪያ ማስተላለፉ ይታወቃል። ይህ መመሪያ ከዚህ ጎን ለጎን ደግሞ በዘመቻ አንሻ ሰይድ በሁሉም ቀጠናዎች ተጋድሎች እንደቀጠሉ ናቸው። በሁሉም አካባቢ በተለይም ደግሞ በምኒልክ ዕዝ ቀጠና ዛሬም እንደ ትላንት ነው ጠንከር ብሎ ቀጥሏል። በሸዋ አካባቢም እንዲሁ በርካታ ወደ ውጊያዎች ሲደረጉ ነው የዋሉት። ስለዚህ በተሰጠው መመሪያ መሰረት ሙሉ በሙሉ ተግባራዊ ተደርጎ ነው የሚገኘው። አመሰግናለሁ። ኣብዚ ዝሓለፈ ከምቲ ዝብልዎ ዘለው ክቡራት ሰማዕቲ መጀመርያ ብወሎ ይጀሚሩ ነይሩ እቲ መጥቃዕቲ ብወሎ እንዳሰፍሐ ናብ ባዕራያ ኣቢሉ መፂኡ ኣሎ። እቲ ካልእ ብጎጃም እውን ኣሎ፣ ብሽዋ እውን ኣሎ። ብዝተፈላለየ ማእዝን ብላዕለዋይ ሓለፍቲ ወይ ድማ እቲ ንወተሃደራዊ እዚ ዝተወጠነ መጥቃዕቲ ስለዝኾነ ፋኖ ኣብ ዝርከብዎ ብኩሉ ማእዝን ናይ ክልል ኣምሓራ ፀላኢ ክጥቅዕሉ ዝኽእል ማእዝን ኩሉ የጥቅዑ ምህላዎም ድሕሪ ሕጂ ናብ ድፋዕና መፂኡ ዘፅቅዐና ፀላኢ የለን። ካብ ፀላኢ ምግስጋስ ኣይትፀበዩ ናብ ድፍዑ ከይድና ጥራሕ ኢና ንሕና ክነጥቅዖን ክንፅርጎን ክብሉ እዮም ፋኖ ገሊፆም። እዚ ኣብ ክልል ኣምሓራ ዝሕፈስ ዘሎ ዓወታት ኣብ ክልል ኣምሓራ ዘጓንፎ ዘሎ ውድቀትን ስዕረትን ስርዓት ብልፅግና ጥራሕ ዘይኮነ ዝተናበበ ስራሕ ይመስል። በቲ ብናይ ወለጋ እንደገና ከም ዝሓለፈ ትዝክሩ ኢኹም ሓደ ጀነራል 2 ኮሎኔላት 3 ሻለቃ ሒዞሞ ዝጓዓዝ ዝነበረ ቃፍላይ ብምድምሳስ ንዞም 2 ኮሎኔላትን 3 ሻለቃን ሓደ ሜጀር ብርጋዴር ጀነራል ናይ ማእከላይ እዚ ምክትል አዛዝን ብፋኖ ስጉምቲ ተወሲድዎምን ከም ዝተቀትሉ ነቀዲሙ ብዜና ስለሰማዕኹሞ ንዕኡ ተኸቲሉ እቶም ኣብ ኦሮሚያ ዘለው ተቃውምቲ ኔኦላ ፋኖ ናብ ኦሮሚያ ክልል ኣትዩ ድብያ ፈፂሙ ነዞም ሰባት እዚኦም ብምንምሳሱ ተበጊሱ ንሱ እውን ስፍሕ ዝበሉ ወረዳታት ናይ ወለጋ ተቋፃፂሩሎ ለንቀኒ ብመንገዱ ኦላ ወይ ድማ ኦነግ ሸኔ ኢሎም ዝፅውዕዎ ንከባቢታት ወለጋ ስፍሕ ዝበለ ወረዳታት ኣብ ምቁፅፃር ይርከብን ሰፍሕቲ መጥቃዕቲ ይወስድ ምህላውን ይነገር ኣሎ። እዚ ምርኮስ ብምግባር ድማ ኣብ ውሽጢ እቲ ክልል ኦሮሚያ ዝግበር ልክዕ ከምቲ ናይ ፋኖ ናይ ትራፊክ ምንቅስቃስ ወይ ድማ ናይ ዓበይቲ መኪና ናይ መካይን ምንቅስቃስን መጓዓዝያን ደው ክብል ከም ዘለዎ ን5 መዓልቲ ገሊፆም ኣለዎ ማለት እዩ። ንሶም ኣብ ዘውፅዎ ፅሑፍ ዘንበብዎ ንባብ ንዕደም ንብል። አገሪቱ በእርስ በርስ ጦርነት የመበታተን ጫፍ ላይ ባለችበት ወሳኝ ሚና ያላቸው ዋና የፖለቲካ ፓርቲዎች ለመሳተፍ ፈቃደኛ ባልሆነበት በእጅ የተሰየሙት የምርጫ ቦርድ አመራር ጨምሮ ተቋማዊ ማዕቀፍ በስብሶ በቀጠለበት የፓርላማ መቀመጫዎች አንድ ድምፅ ከመሰጠት በፊት አስቀድመው በተካፈሉበት እና ህዝቡ በግዳጅ ምርጫ መንገላታትን እንደማይታገስ በማያሻማ ሁኔታ ግልጽ ባደረጉበት አውድ ውስጥ ነው። በተጨማሪ በአገር ውስጥም ሆነ በዓለም አቀፍ ደረጃ የሚታመን ታዛቢ የማይታደመው እከሌ እይልኝ ለማለት እንኳን ያልበቃ መካን ተውኔት ነው። በዚህ አውድ ውስጥ ወደፊት የሚገፋው ምርጫ ተብዬ ተራ ተውኔት ብቻ ተብሎ የሚታለፍ ሳይሆን የፖለቲካ ወንጀል ነው። በራሱ በህዝብ ጥሪት የተከፈለና ህዝቡ ላይ የሚፈጸም ከፍተኛ የፖለቲካ ወንጀል ነው። በዚህ መንገድ አብይ አህመድ በህዝባችን ሲያፌዝ፣ የጋራ ሀብታችን ሲያባክን የኦሮሞ ነጻነት ሰራዊት እርምጃ ለመውሰድ ይገደዳል። በዚህ መሰረት
ከዛሬ ጀምሮ ለአንድ ሳምንት ተግባራዊ የሚሆን የትራንስፖርትና እንቅስቃሴ እግድ በመላው ኦሮሚያ ታውጀዋል። ማንኛውም ተሽከርካሪና የንግድ ትራፊክ የታገደ ይሆናል። በሰብአዊ ፕሮቶኮሎች ስር የሚሰሩ ጽኑ ታማሚ የያዙ አምቡላንሶች በብቸኝነት ልዩነት ይታያሉ። ከዚህ ውጪ የተኛውም እገዳ መጣስ ፈጣኝና ወሳኝ እርምጃን ያስከትላል። በተጨማሪም በአሁኑ ጊዜ በዋና ከተማ ውስጥ ያሉ ሁሉም የዲፕሎማቲክ ኮር አባላት በዚህ ሳምንት ውስጥ ወደ ኦሮሚያ ወይ በኦሮሚያ ውስጥ የሚደረገውን ማንኛውም ጉዞ ያለምንም ልዩነት እንዲያግዱ እንመክራለን። የኦነግ አነሳ ከፍተኛ ኮማንድ ሜይ 29 2016 ዓመተ ምህረት ይዝብል ብስርዓት ምስታይት ማሊ ናይ ከምዚ ትሰምዕዎ ፀናሕኩም ኢኹም ብራት ኣሕዋት ኦነግ ድማ ትራፊክ ደው ክብል ከም ዘለዎ ወይ ድማ መጓዓዝያ ደው ክብል ከም ዘለዎ ንሓደ ሰሙን ልክዕ ከምቲ ናይ ፎኖ ኣውጁ ነቲ ስርዓት ብልፅግና ዘካይዶ ዘሎ ናይ ምርጫ ኣገባብ ድማ ንህዝቢ ዘይውክል ገበን እውን እዩ ገበነኛ ዝኾነ ስራሕ እዩ ክብል እዩ ጠቂስዎ ዘሎ ማለት እዩ። ስለዚ ስርዓት ብልፅግና ብኩሉ ቅቡል ዘይኮነ ምርጫ ከዋሳእ ወይ ድማ ተዋስኦ ከካይድ ኢሉ ላዕሊ ታሕቲ ይብል ኣሎ። ብኩሉ ተቃውሞታት ድማ እንዳገንፈለ ይኸይድ ኣሎ። ብወታደራዊ ስዕረት እንዳተደከረን እንዳተሳዕረን ብወታደራዊ ምትእምማን ኣብ ዘይርከበሉ ስፔሻሊ እቲ ፋኖ ዝወሰድዎ መጥቃዕቲ ኣብ ወለጋ ኣብ ርእሲ ውሽጢ እቲ ስርዓት ብጣዕሚ ሓያል ዝኾነ ምጥርጠራት ፈጢሩ ምህላው ካብዚ 3 መኮንናት ደቂ ተወለድቲ ኣምሓራ ምስቲ ናይ ስርዓት ብልፅግና ጀነራል ዝተቐትለሉ ወይ ድማ ፋኖ ዝወሰድዎ ስጉምቲ ምርኩስ ብምግባር ተሓባበርቲ ነርኩም ብምባል ንዞም ላዕለዎት መኮንናት ረሽኖሞም ኣለዉ። ኣብ ዝተፈላለየ ካልኦት እውን ይእሰሩን ይህደኑን ከም ዘለው ነዚ ርእዩ ዝሰንበደ ሓደ ሻምበል ምስ ሙሉእ ሰራዊቱ ተወላዲ ክልል ኣምሓራ ናብ ፋኖ ሰራዊት ሒዙ ኢዱ ከም ዝሃበ እውን ይነገር ኣሎ ማለት እዩ። ኣብ ስርዓት ብልፅግና ዘይምትእምማን ኣብ ፖለቲከኛታት ዘይምትእምማን ኣብ ካልኦት ብዝያዳ እንዳሰፍሐ ይኸይድ ኣሎ። ገለገለ እሙናት ዝበሃሉ ናቱ ዝነበሩ ሰበስልጣን ኣብ ውሽጢ ብልፅግና ተወለድቲ ኣምሓራ ካብ ስልጣን ይወርዱ ምህላዎም ወይ ድማ ወሪዶም ዝብል ዜና እውን ተዘርጊሑ ኣሎ። ዝያዳ ተኣማንነቱ ግን ስሞም ዘይምጥቃስ ሓቅነቱ ምስ ኣረጋገፅና ክንዛረበሉ ኢልና ስሞም ኣየምፀናዮምን እንተኾነ ግን ኣብቲ ውሽጢ ስርዓት ብልፅግና ዘጓንፍ ዘሎ ፈጋዕጋዕን ንቕዓትን ዳርጋ ሒዝዎ ክኸይድ ዝኽእል ኳና መንግስቲ ኮይኑ ምህላው ንፁር እንዳኾነ ይኸይድ ኣሎ። ስለዚ ክቡራት ሰማዕቲ ኣብዚ ዘለኹሞ ሰሰናዩ እንዳተመነኹ ላይክ ግበርዎ፣ ሸር ግበርዎ፣ ሳብስክራይብ ድማ ግበሩ። ሳብስክራይብ ዘይገበርኩም ኣሕዋትና ነታ ኣርከበ ቲቪ ትብል ድማ ኣብዚ ሊንክ ክሰድዐ ሳብስክራይብ ግበርዋ። ክሳብ ደጊምና ንራኸብ። ሰሰናዩ ንዓኻትኩም። ተንኪዩ የቐኒየልና